በር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። ይሄን ካምፓኒ ስም ጠርተ መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣነው። እኛ ጠበቆቻችን ተጠንቀቁ። ሰላም ውድ ቻናሌ ቤተሰቦች እንደምንሰነበታችሁ። በዛሬ ቪዲዮአችን ከሰሞኑ በሶሻል ሚዲያው ላይ መነጋገሪያ የነበረውን የታዋቂ አርቲስቶቻችንን መታሰር አስመልክቶ የተሰሙ አዳዲስ መረጃዎች አሉ። እነዚህን መረጃዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁ እንድትቆዩ በታላቅ አክብሮት እጠይቃለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። እንዲሁም ቪዲዮ ለሌሎች እንዲደርስ ላይክ አድርገን ጀምር። ወደ ቪዲዮ እናልፋለን። ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። መኪና አስመጣለሁ በሚል በርካታ ሰዎችን ካጭበረበረው ህዝብ እያለቀሰበት ካለው ፊንቴክ ጋር በተያያዘ የተለያዩ ማስታወቂያዎች ሲሰሩ የነበሩትና ማህበረሰብ እነሱን ተከትሎ ገንዘቡን እንዲያወጣ አድርጓል ተብለው የተጠረጠሩት እነ ሰራዊት ፍቅሬ በቁጥጥር ስር ውለዋል። ዛሬ በፌደራል ፖሊስ የዛሀበሻ ምንጮች እንደገለጹት ሰራዊት ፍቅሬ፣ መንሱር ጀማል፣ አብርሃም ግዛው ልጅ ካሊድ፣ ዳንኤል ተገኝና የገረም ደጀኔ የተባሉ አርቲስቶች ዛሬ በፌደራል ፖሊስ ቁጥጥር ስር የዋሉ ሲሆን ይህ ዜና ወደ እናንተ እየደረሰበት እስካለበት ጊዜ ድረስ በፌደራል ፖሊስ ቁጥጥር ስር እንደሆኑ አውቀናል። ወደ አንዳንዶቹ ስልክ ዘሀበሻ ደውሎ የነበረ ቢሆንም ስልካቸው አይሰራም። ይህ ዜና ወደ እናንተ እየደረሰበት ባለበት ጊዜ ሰራዊት ፍቅሬን ጨምሮ ቲክቶከሩ መንሱር ጀማልና ሌሎችም በቁጥጥር ስር ላይ ሆነው ምርመራ እየተደረገባቸው ተጨማሪ መረጃ ይዘን እንመጣለን። እነዚህ ግለሰቦች በህግ ጥላ ስር ከመዋላቸው በፊት ቲክቶከሩ መንሱር ጀማል በህዝብ ተከቦ የተለቀቀ አንድ ቪዲዮ ነበርና ይሄንን ቪዲዮ እስቲ አይተን እንመለስ። ቲክቶከሩ መንሱር ጀማል ስለተፈጠረው ሁነት ሲያስረዳ በላይቭ ፕሮግራሙ ላይ እንዲህ ስል እንሰማዋለን። እስቲ አድምጠን ነው እንመለስ። ሲበደል ወይ ደግሞ ችግር ሲፈጠርበት ለመንግስት አቤት ይላል። ምንም ጥያቄ የለውም፣ እውነት ነው ማንኛውም ሰው። ከዛ በኋላ ግን በአጋጣሚ ሆኖ ክፍለ ከተማ ገብቶ በሚወጡበት ሰዓት እኔም ክፍለ ከተማ ገብቼ እንደ ማንኛውም ኢትዮጵያዊ ለመገልገል ገብቼ በመወጣበት ሰዓት ከ30 50 የሚደርሱ በፊንቴክ ኢንቨስትመንት ገንዘብ አልተመለሰልንም የሚሉ ግለሰቦች ኮምፕሌን አድርጎ ሲወጡ ተገናኘን፣ አወራን። ዛሴት ያንን ነው አጉልተው በሌላ ጣጣ ውስጥ ማለት በመጥፎ ነገር እንደተፈጠረ ምናምን አድርገው በተለይ ዩቲዩቦች በተለይ በጣም ብዙ በሚባል ደረጃ ዩቲዩብ የግድያ ሙከራ ተደረገበት። በነገራችን ላይ አዲስ አበባ ውስጥ ዛሬ የሆነ ሁከት መፍጠር ብትፈልግ የጸጥታ አካል ከየት እንደሚመጣ አታውቅም። ቴክኖሎጂው የለቀቀ ዘመን ነው። በቴክኖሎጂም አለ ሲቪል ሴኩሪቲዎች አሉ። እንደገናም ደግሞ ሲቪል ወታደር ልብስ ለብሶም አገሩን የሚጠብቅ የጸጥታ አካል አለ። ሰውን አታክ ማድረግ በጣም ሬር ነው አዲስ አበባ ውስጥ በዚህ ዘመን በጣም ከባድ ነው ለማለት ፈልጌ ነው። 5 ሰው ተሰብስበ የሆነ ጉዳይ ችግር ፈጥራለሁ ብትል ወዲያው የጸጥታ አካል ይደርሳል። ያ ሳይሆን ትልቁ ነገር ለምን እንደዛ አደረጉ፣ ለምን ይሄን ጥያቄ ጠየቁኝ የሚል ኮምፕሌን ማድረግ አልችልም። ኢቭን ቢሰድቡኝ ራሱ እኔ ምንም አልናደድም። ለምን ብትሉኝ እነዚህ ሰዎች ገንዘባቸውን ነው ያወጡት። ገንዘባቸውን አውጥቶ ደግሞ በሰዓቱ ዴሊቨራል ተደረገላቸው። ቁርስ ምን ይሰራል ምን ተደረገ ዴሊቨራል ባለማድረጉ እነዚህ ሰዎች ቢናደዱ ቢናገሩ እኔ ፈጣሪ ምስክሬ ነው ምንም ነገር ፊል አላረገም። እውነት አላቸው ብዬ ነው የማስበው። እኛም እንደ አምባሳደር በነገራችን ላይ በፊንቴክ ኢንቨስትመንት ጋር የተገናኘ ማንኛውም
የገንዘብ ዝውውር የተለያዩ የገንዘብን ችግር የማሸሽ አንዳንድ ችግሮች ቢኖሩ ብኖሮ ዛሬ እኔም ላይቭ ላይ ቁጭ ብዬ አላወራም። መንግስት እያንዳንዱን ነገር ትራክ አድርጎ ያውቃል። ማን ምን እንዳደረገ፣ የማን ኢንቮልቭመንት ምን ያክል እንደነበረ፣ ማስታወቂያውን እንዴት አድርጎ እንደተሰራ የሚለውን ነገር ያውቃል። ከዛ በኋላ ግን ያው በሚገርም ሁኔታ ደግሞ ከሰዓት በኋላ ቀጠሮ ነበረን ከኮሚቴዎቹ ጋር ተነጋግረናል። ግን ምንድነው ትልቁ ነገር በጣም ብዙ ሰው the behavior is not in line with our policy getting like what happened ኮሚኒቲ ጋይን ደግሞ ቲክቶክ በቃ ችግር አለበት እኮ ከራሴ ላይ አርቄ ነው ምንድነው የተፈጠረው? ኦኬ ለማንኛውም የተፈጠረው ነገር ይሄ ነበር ትላንትና። ብዙም የንግግር ጉዳይ ነው። አጋጣሚ ሆኖ አንድ ላይ ተሰብስበው በነበሩ ሰዓት ነው ከኔ ጋር የተገናኘ ነውና እኔ ምንም የሆንኩት ነገር የለም። እንደማንኛውም ሰው እናንተን አይተን ነው እዚህ ውስጥ የገባ ነው የሚል ጥያቄ ነው የነበረው። እውነቱን ለመናገር ያው ይሄ ገንዘብ የመጣ የገባው አንድም አምባሳደር ያልተከፈለው አምባሳደር አለኛ ውስጥ ክፍያ ያልተከፈለው በጣም ብዙ ነገር ያው አሁን በቅርብ ቀን ሚዲያ ላይ የምናወጣውና በቅርብ ቀን ፕሬስ ኮንፈረንስ እናደርጋለን። ግን ምንድነው መረዳት ያለባችሁ ነገር እኛ እንደማንኛውም ሰው ማስታወቂያ ከመስራት የዘለለ ከፊንቴክ ኢንቨስትመንት ጋር ምንም አይነት የተቋማዊ ግንኙነት እንደሌለን ማህበረሰቡም እንዲያቀልኝ ይፈልጋለሁ። እኔም አምባሳደሮቹም ጭምር ማለት ነውና በነገራችን ላይ ቀለል አድርጌ ለመናገር ትላንትና የተፈጠረው እንደማንኛውም ሰው ማስታወቂያ ሰርታችኋል አግዙን የሚል ጥያቄ ነው እያቀረቡ የነበሩት እንጂ ከኔ ጋር የሚገናኝ ምንም ነገር አልነበረም። እንዲሁም ደግሞ ከአምባሳደሮቹ ጋር የሚገናኝ ምንም አይነት ነገር አይኖርም፣ ሊኖርም አይችልም። ማስታወቂያ ኢትዮጵያ ውስጥ አሉ የሚባሉ በቀደም አይታችኋል ክስ ተመሰረተባቸው የተባሉ ከ16 በላይ እንደገና ደግሞ አሁን ወደ 20 የሚሆኑ ተቋማት ናቸው መንሱርንም ጨምሮ ማለት ነውና ብዙም እኔ እንደ ሰው ፊል አደርጋለሁ ይሄ ተቋም እነዚህ መኪኖች መመለስ አለበት ኦር ደግሞ ገንዘባቸው መስጠት አለበት። ምንም ጥያቄ የለውም። እንደ ሰው ፊል አደርጋለሁ። እዛ ውስጥ የነበረ ሰው ቢናገረኝ ማንም የተናገረኝ የለም። ኦፍ ኮርስ ቢናገረኝ ቢሰድበኝ ራሱ እውነት አለው ብዬ ነው አንደርስታንድ ማደርገው። አንደርስታንድ አደርግለታለሁ። ሰዎች ገንዘባቸውን በሚያጡበት ሰዓት ይጎዳሉ፣ ተጎጂ ይሆናሉ። ብዙ ነገሮች ሊፈጠሩ ስለሚችሉ በዚህ ጉዳይ በጣም የሰጋችሁ ብዙ የተጨነቃችሁ ሰዎች ሜሴጅ አድርጋችሁልኛል፣ ደውላችሁልኛል። ስልካችሁን ያላነሳሁላችሁ ሰዎች አላችሁ። አም ሶሪ። ግን ምንም የተፈጠረ ነገር የለም። እንደሰማችሁት ነው። መንሱር ጀማል ይህንን ይበል እንጂ አስቀድሞ ስለ ድርጅቱ ቅስቀሳ በሚያደርግበት ጊዜ ላይ እስቲ ምን እያለ እንደነበር በቪዲዮ አይተን እንመለስ። አይዞይ አትሳሳቱ። This is registered investment company. Take care. Rule number 1. Fintech registered investment company ነው። ኢንቨስትመንት ካምፓኒ የምትሆነው ቻይናዊ ዜጋ አለ እዛ ውስጥ የዶላር ኢምፖርት እያደረገ ነው። ስቲል እንኳን በዚህ 3 እና 4 ወር ውስጥ ከ200 መኪና በላይ በገቢዎች ሚኒስቴር ታክስ ተከፍሎበት ወደ ሀገር እያስገባ ያለ ትልቅ ተቋም ነው። ፕላስ መንሱር ጀማል ደግሞ ራሱን የቻለ ተቋም ነው። ነፍሴ ይሄን ካምፓኒ ስም ጠርተ መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣ ነው። እኛ ጠበቆቻችን ተጠንቀቁ። ከህግ የሚያመልጥ አንድም ሰው የለም። በህግ ነው እኛ የምንሄደው። ኤኒዌይ A few moments later. እንዳያችሁት ነው። አስቀድሞ ራሱን ላይ ሰቅሎ መንሱር ጀማልን የያዛችሁት እኛ ጠበቆቻችንን ያመጣ ነው ከላይ ነው እያለ ሲፎክር እንሰማዋለን እና በቪዲዮ ላይ ችግሩ ሲከሰት ግን ራሱን ለማሸሽ ሲሞክር እንሰማዋለን። እንዲሁም ደግሞ ታዋቂው አርቲስት ሰራዊት ፍቅሬም በአንድ ወቅት ላይ በእግረኛው ሚዲያ ላይ ቀርቦ ስለዚህ ጉዳይ ላይ ተጠይቆ
የመለሰው ምላሽ አለና እስቲ ይሄንንም ቪዲዮ ተከታትለን እንመለስ። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ እነን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማው ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያረጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው ሜክሲኮ ላይ ባንድ ሚሊዮን ብር ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝ ማእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ እንዲተሳነህ በነገር ላይ እንዲህ መጠየቅህ ካንተ እንዴት እንዲህ ይሆናል ካንተ አይጠበቅም ማለት ትልቅ አክብሮት ነው። እኔን እረዳለሁ። ልክ ነህ እኮ ገብቶኛል። ግን ምን አለ መሰለህ እኛ ይሄንን ነገር ስንሰራ ይሄ ኩባንያ አለ በህይወት መኪና እያስረከበ ነው። ሰው ተሰልፎ ገንዘብ እንትን እያለ ነው እና ምልክት ሆኖኝ አለ። ከዛ ዲሌያንስ ሲመጣ ለምንድን ነው የማንሄደው ብለን ተነስተን ሄድን። እንግዲህ የነበሩት አምባሳደሮች ጠቅላላ ተነስተን ሄድን። አየን መኪናው ደግሞ ወዲያው ተጭኖ መጣ። መድረሱን ደግሞ ሞጆ ሄደን ማየት አለብን። ሞጆም ሄደን አየን። ከዛ ደግሞ መሰጠቱ ተሰጠ። እንግዲህ ዝም ብለህ እንደንትን የምትገዛው ነገር አይደለም። የተፈጠረባቸውን ነገር አናቅም። ያው እንደተመለከታችሁት ነው። አርቲስት ሰራዊት ፍቅሬም በተመሳሳይ ሁኔታ እንደነዚህ አይነት ኦፈሮች ሲቀርቡ ማለፍ አልችልም የሚል መልስ ሲሰጥ እንሰማዋለንና አስቀድሞ እንደዚህ ይበሉ እንጂ እነዚህ ግለሰቦች ሁሉም በህግ ጥላ ስር እንደሚገኙ ከሰሞኑ እንደሰማችሁት ነው። ዛሬ እነዚህ ግለሰቦች ወደ ፍርድ ቤት ቀርበው ክሳቸው መደመጡን ተሰምቷል። እስቲ የዛሬ ውሏቸው ምን እንደሚመስል አብረን አይተን እንመለሳለን። ነበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። በአዲስ አበባ ከተማ የፌዴራል ፍርድ ቤት ግቢ ዛሬ አርብ መጋቢት 18 ቀን ከተለመደው እጅግ የተለየም ከባድ ድባብ አስተናግዷል። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ጠርጥረው በቁጥጥር ስር የዋሉት ታዋቂ ጥበብ ሰዎችና ቲክቶከሮች የፍርድ ቤት ውሳኔያቸውን ለመስማት ተሰልፈዋል። መንሱር ጀማል፣ ካሊድ፣ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለና ሰራዊት ፍቅሬም ዛሬ ከሰዓት በኋላ በፌዴራል ፖሊስ የእስረኞች ማመላለሻ መኪና ወደ ፍርድ ቤት ሲመጡ እጆቻቸው ላይ ካቴና ገብቶ ሁለት ሆነው ተቆራኝተው መታየታቸው በስፍራው ለነበሩት አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልጠበቀና ሆድ የሚያባባ ትዕይንት ነበር። ገንዘባቸውን ለተበሉ ወገኖች ደግሞ ተስፋ። እነዚህን ምንጊዜም በደማቅ መድረክና በፈገግታ ለማየት የለመደ ህዝብ የችሎቱን ሂደት ለመከታተል በከፍተኛ ቁጥር ወደ ፍርድ ቤቱ ግቢ ተሞ ነበር። የችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የታሳሪ ወዳጅ ጓደኛና ቤተሰብ ከውጭ ሆኖ የመጨረሻውን የፍርድ ብይን በከፍተኛ ጉጉት ሲጠባበቅ አምሽቷል። ከውጭ የነበረው ቤተሰብና ወዳጅ ዘመድ የነበረው ብቸኛ ተስፋ ምርመራው ተጠናቆም ዛሬ ማታ ታሳሪዎቹ በዋስ ይፈታሉ፣ ከኛም ጋር ወደ ቤታቸው ይመለሳሉ የሚል ነበረ። ተበዳዮች ደግሞ በተቃራኒው። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም። የፍርድ ቤቱ ውሳኔም የጠበቁት አልሆነም። ጉዳዩን የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበው የ14 ቀናት ጊዜ ቀጠሮ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱ አስታወቁም። ይህ ማለት ታዋቂዎቹ አርቲስቶችና ተጽዕኖ ፈጣሪዎች ለተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ ይቆያሉ ማለት ነው። ይህ ውሳኔ ሲሰማ ከችሎቱ ውጪ ይጠባበቁ በነበሩት ቤተሰቦችና ወዳጆች ፊት ከባድ ድንጋጤ፣ ጭንቀትና አለማመን በግልጽ ይነበብ ነበር። የታሳሪ ቤተሰቦች ሀዘናቸውን መቋጠር አቅቷቸው በችሎት ደጃፍ እንባቸውን ሲያፈሱም
የዛሀበሻ ዘጋቢዎች ተመልክተዋል። ፍርድ ቤቱም የፖሊስን ተጨማሪ የምርመራ ውጤት ለማዳመጥና የእነዚህን ታዋቂ ሰዎች ቀጣይ ዕጣ ፈንታ ለመወሰን የፊታችን መጋቢት 30 ቀን ተለዋጭ ቀጠሮ በመስጠት የዕለቱን ችሎት አጠናቋል። ተጨማሪ መረጃ በዛሀበሻ ዜና ተመልከቱ። እንደሰማችሁት ለ12 ቀናት ቀጠሮ ተሰጥቶባቸዋልና ለ12 ቀናት በማረሚያ ቤት እንደሚቆዩ በዛሬ በተወሰነው ብይን ላይ ተነግሯል። እስኪ ከህግ አንፃር የነዚህ ጉዳይ ምን እንደሚመስል ከህግ ባለሙያ አንደበት አድምጠን እንመለሳለን። ፊንቴክ እና ከማስታወቂያ አስተናጋሪዎች አስነጋሪዎች ጋር በተያያዘ እየተወሰደ ያለው እርምጃ ለሁላችን ማንቂያ እንዲሆን ስለማስጠንቀቅ ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። የትኛውም ባለሙያ ኦፍ ኮርስ የሙያ ስራውን ሰርቶ ከሚያገኘው ጥሪት ቤተሰቡንና ራሱን መደጎም እንዳለበት ይታመናል። ነገር ግን የሚሰራቸው ስራዎች ይዞበት ሊመጣ የሚችሉ ኃላፊነቶችን በተመለከተ ግን ተገቢውን ጥንቃቄ እንዲያደርግ ይህ ትልቅ ማንቂያ ነው። ከዚህ ቀደም ከ6-7 ወራት በፊት ቪዲዮ ሰርቼ ነበር የማስታወቂያ አዋጁን እንዲሁም ደግሞ የሸማቾች መብትና ጥበቃን በተመለከተ ከሚደነገገው አዋጅ ጋር በተያያዘ ማለት ነው። ያንን ሰምተው ራሳቸውን ያቀቡ ሰዎች ተጠቃሚ ሆነዋል። አሁንም ግን የሚቀጥል ይመስለኛል። ይህ ለህዝብ ጉዳይ ቀላል የሚባል ነገር አይደለም። እናንተን ማስታወቂያ የምትናገሩ ሰዎችን በማመን እንዲህ አይነት ሰውት የሆነ ነገር ውስጥ ለሚገቡ ሰዎች ኃላፊነት አለባችሁ። ግን አሁን የመጣው የፍትሐብሔር ኃላፊነት ውጪ የወንጀል ኃላፊነት በሚል የቀረበው ጉዳይን በተመለከተ ግን በእኔ በኩል ተገቢነቱ ጥያቄ ምልክት ያለበት ነው ማለት ነው። ምክንያቱም ይህ ድርጊት የማስታወቂያ በማስነገር ምክንያት በመናገር ምክንያት የመጣ ኃላፊነት ካለበት ኃላፊነቱ አስተዳደራዊና ፍትሐብሔራዊ ኃላፊነት ከሚሆን በቀር የወንጀል ኃላፊነትን የሚያመጣ ነው እያላምንም ይህ ደግሞ የገንዘብን ተበሉ ለተባሉ ሰዎች መፍትሄያችን ማለት ነው። መፍትሄ ሊሆን የሚችለው እነዚህ ማስታወቂያ የተናገሩ ግለሰቦች ኃላፊነት ወስደው እነዚህን ግለሰቦች እንዲያመጡና ተደራድረው አትሊስት ገንዘባቸው እንዲመለስ ሊያደርጉ የሚችሉበትን ሂደት መስራት መቻል አለበት እንጂ ማስታወቂያ በመናገር ማስታወቂያ መልእክት በማስተላለፍ ምክንያት የሚመጣ የወንጀል ኃላፊነት በጣም ሬር ነው የሚሆነው ተጠያቂ ለማለት። ነገር ግን ከፍትሐብሔር ኃላፊነት አያመልጡም። ከዚህ ቀደምም የሰራሁት ይሄ ነውና ስለዚህ አሁንም ቢሆን ከፊንቴክ እና መሰል ከሆኑ ተቋማት ጋር ሊተላለፉ የሚችሉ መረጃዎችን እኛም ኃላፊነት አለብን ማለት ነው። ገዢዎች፣ ሸማቹ ኃላፊነት አለብን። የማጣራት የማረጋገጥ ቼክ የማድረግ ነገሮች አሉና አሁንም የሚቀጥል ነገር አለ። ብዙ ድርጅቶች ላይ እጃቸውን ያስገቡ የማስታወቂያ ባለሙያዎችም አሁን ላይ ቆም ብላችሁ ራሳችሁን የት ቦታ ነኝ ያለሁት ብላችሁ እንድትመለከቱ ለማሳሰብ ነው። ለብዙዎች እንዲደርስ እንዳይሳሳቱ ጭምር ለብዙዎች መልእክቱ ተደራሽ እንዲሆን ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። እውነት ነው። በማስታወቂያ ሙያ ላይ ያላችሁ የማስታወቂያ ባለሙያዎች ማስታወቂያ ከመንገራችሁ በፊት ተገቢውን ጥንቃቄ እንድታደርጉ ይሁን ነው የኛም የዛሬ መልእክት። ለዛሬ ይዘንላችሁ የቀረብነው ቪዲዮ ይህንን ይመስል ነበር። ብዙ እንደተማራችሁበት፣ ብዙ እንዳተረፋችሁበት ባለሙሉ ተስፋ ነን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። እንዲሁም ቪዲዮ ለሌሎች እንዲደርስ ላይክ እናድርግ። ሐሳብ አስተያየት ካላችሁ በኮሜንት አድርሱኝ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ቻው።